የህወሓትና የህዝባዊ ግንባር ሻዕቢያ ግንኙነት ክፍል 2። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን። ከዚህ በፊት በነበረው የክፍል 1 ዝግጅታችን ላይ የህወሓት የቀድሞ ታጋይ የነበሩና እዚሁ የሁለቱ ድርጅቶች ታሪክ ላይ ሰፋ ያለ ጥናት ያደረጉ ምሁር የህወሓትና የህዝባዊ ግንባር ሻዕቢያ ግንኙነት በሚል ርዕስ ያካፈሉን ጽሑፍ ማቅረባችን ይታወሳል። ፕሮግራማችንን መሰረት አድርጎ የነበረው ጽምዶ በሚባለው የህወሓት ሻዕቢያ ጥምረት ላይ የነበረ ሲሆን ህወሓትና ሻዕቢያ ጽምዶ በሚል ስያሜ የትግል አጋር ሆነናል ሲሉን ምን ማለታቸው ነው? ጥምረት ነው ወይስ መላላክ ወይስ ሌላ የጥፋት አጋርነት በሚሉት ጥያቄዎች ዙሪያ ውይይት መጀመራችን ይታወሳል። እነዚህ ሁለት ድርጅቶች ለዓመታት አንድ ላይ የነበሩ ቢሆንም ታሪካቸው የሚያሳየው ግን የትግል አጋር ነበሩ ሊባል በማያስችል መልኩ ነው። ለመሆኑ ሁለቱ ድርጅቶች አጋር መሆን ይችላሉ ወይ? ታሪካቸውስ ምን ያሳያል? የሚለውን በዛሬው ጥንቅራችን በዚህ ክፍል እውነት ህወሓትና ሻዕቢያ በታሪካዊ ግንኙነታቸው ወቅት የአጋር መልክ ነበራቸው ወይስ አንደኛው ሌላኛውን ይጫን ነበር የሚሉትን እናያለን። አንደኛው ተላላኪ የሚመስል ገጽታ ነበር የሚሉ ሐሳብ ሰጪዎች ትክክል ናቸው ወይ? እነዚህና መሰል ጥያቄዎች ጥርት አድርጎ ሊመልስልን ስለሚችል በዛሬው ፕሮግራማችን የጽሑፉን የመጨረሻ ክፍል ይዘን ቀርበናል። በትዕግስት እንድትከታተሉ እንጋብዛለን። ጸሐፊው መረኑን የለቀቀ የህወሓት ትትና የሚል ርዕስ የሰጡት ጽሑፍ እንዲህ ይላል። በሁለቱም ድርጅቶች የነበረ ግንኙነት በአጠቃላይ እንደሌሎች ወይም አንዳንድ ስሜታዊ ጸሐፊያን እንደሚሉት የጌታና ሎሌ ሻዕቢያ ጌታ ህወሓት ሎሌ አይነት ግንኙነት ነበረው አልልም ይላሉ። እንደዚያም አልነበረም። መረኑን የለቀቀ የህወሓት ትትና እንዲሁም ከኤርትራውያን በላይ ለኤርትራ መቆርቆር መኖሩን ግን እኔም አንዳንድ በርካታ ታጋዮችም ሁሉ አንክድም ይላሉ። ሻዕቢያ በበላይነት መንፈስ ሲያወራ ህወሓት ግን ለትዝብት የሚዳርገውና በጥያቄ ውስጥ የሚከተው የማይገባ ትንትና ነበረው በማለት አፉን ሞልቶ መናገር ይቻላል። እንዲያውም አንድ የትግረኛ ተረት ይተረትባቸው ነበር። አድጊ አኮይ አኮይ ይበል ፈረስ ዘይግድዱ፣ አህያ ፈረስን አጎቴ አጎቴ እያለ ቢጨነቅለትም ፈረስ ግን ግድ አይሰጠውም እንደማለት ነው። አንዳንዱ እርምጃዎችማ ይባስ ብሎ የሻዕቢያን ትምክህት ማረጋገጫ ማህተቦች እስኪመስሉ ድረስ እየተለጠጡ የታጋዮች ቆስት የሚያሳርሩ ነበሩ። ለምሳሌ በ1974 ዓ.ም የቀይ ኮከብ ዘመቻ ለማክሸፍ ሳህል ከዘመቱ ታጋዮች አንዳንዶቹ ሲናገሩ ከነሱ ጋር አንድ ምሽግ ውስጥ ለመስዋዕትነት መዘጋጀታቸው አይናቸው እያየ ሻዕቢያዎች አያምኑም ነበር በማለት ይገልጹታል። ለዚህ ጥሩ መገለጫ ደግሞ ከላይ እስከታች በተዘረጋው የህወሓት ሰራዊት እዝ ላይ የራሳቸው ተደራቢ አዛዥ ያስቀምጡ ነበር ይላሉ። ለምሳሌ የህወሓት አንድ የኃይል አመራር ካለ በላዩ ላይ የሻዕቢያ የኃይል አመራር ይቀመጣል። በጋንታ አመራርም ላይ እንደዚሁ ይላሉ። ሻዕቢያ በእንደዚህ አይነት የካንተ በላይ ነኝ ተግባር ሲሰማራ የህወሓት አመራሮች ግን ለምን ተገቢው መልስ እንደማይሰጡ ይገርመን ነበር ሲሉ የህወሓት ታጋዮች በየአመራሩ ላይ ትዝብታቸውን ይሰነዝራሉ። ህወሓት በወቅቱ ያራመደው አቋም የፍራቻ የብልጣብልጥነት ወይስ የትንትና ቅጡ አይታወቅም በማለት በምሬት ይገልጹታል። የኃላፊዎች ምክንያት ባይታወቅም ደግነቱ ተራዎቹ የህወሓት ታጋዮች ግን በማንኛውም መለኪያ የሻዕቢያን ታጋይ ስለሚበልጡ ትህትናና ፍራቻ በፍጹም እንዳልነበራቸው ይገልጻሉ። አንዳንዱ ከህወሓት የሚወጡ መግለጫዎች ደግሞ ጭራሽ ከሻዕቢያ ከራሱ የሚወጡ መግለጫዎች መስሉ እንደነበር አቶ ገብሩ አስራት በመጻፋቸው አብራርተዋል። ለምሳሌ በ1970ዎቹ መጀመሪያ ላይ የኤርትራ ድርጅቶች ከደርግ ጋር ሊደራደሩ እንደሆነ በወሬ ሰማን የሚሉት አቶ ገብሩ በሁኔታው ህወሓት እጅግ መናደዱን ይገልጻሉ። በዚህም ሻዕቢያን በተንበርካኪነት ፈርጀን መክሰስ ጀመርን። የምንጽፋቸው ጽሑፎችና የምናወጣቸው መግለጫዎች ሁሉ የኤርትራ ህዝብ ከነጻነት ባሻገር ሌላ መፍትሄ እንዳይቀበል የሚሰብኩ ነበሩ። በእርግጥ ከጎኑ ተሰልፎ ደርግን በመደምሰስ ትግል ላይ የነበረው ሻዕቢያ ከደርግ ጋር ታርቆ ቢሆን ኖሮ ለህወሓት ትግሉ የባሰ ይጠነክርና ጊዜ የሚራዘም እንደነበረ ግልጽ ስለሆነ ሻዕቢያ በኤርትራ ህዝብ ተጽዕኖ ከእርቁ እንዲወጣ ህወሓት መቀስቀሱ በአንድ በኩል ስልቱ ተገቢ ይመስላል። ይሁን እንጂ አቶ ገብሩም እንዳስቀመጡት የኤርትራ ድርጅቶች የመገንጠል ጥያቄ አስቀርተው በአንድነት ማዕቀፍ ስር በሚኖረው ማንኛውም የፖለቲካ ምህዳር ቢደራደሩ ህወሓትን የሚያስጨንቅ ጉዳይ አልነበረም። ይህ ማለት የህወሓት አመራሮች የኤርትራ ጉዳይ ከነጻነት መመለስ ሊፈታ አይችልም የሚል የአስገንጣይነት ሚና ነበራቸው ብሎ ለሚከራከሩ ኃይሎች እንደ ማስረጃ ይቆጠራል። ከዚያም አልፎ የራስን የቤት ስራ ሳይጨርሱ በሌላ ነጻ ህልውና ባለው ድርጅት ጉዳይ ላይ ጣልቃ መግባት ስለሆነ አስፈላጊነቱም
ተሰሚነቱም ላይ ችግር ነበረበት። ሌላው አይኑን ያፈጠጠ ስህተት ታጋዮች አመለካከት ላይ የነበረው ተጽዕኖ ነው። ማንኛውም የህወሓት ታጋይ ወደ ማሰልጠኛ ከገባበት ቀን ጀምሮ የድርጅቱ ሁሉና ለማስቀጠል በዲሞክራሲያዊ ጥርናፌ እንዲገዛ ግዴታ የሚጣልበት ቢሆንም በተለያየ ታክቲክ ከዛም አልፎ ስትራቴጂካዊ ጉዳዮች ላይ ግን በዘለቄታነትም ሆነ በጊዜያዊነት የመሰለውን አቋም ሊይዝ የሚችልበት ትንሽ የሚያላውስ ምህዳር ነበር። እንዲያውም በአንዳንዶች የድርጅቱ አቋም ላይ የማይቀለበስና ከማንኛውም ተቃዋሚ ነኝ ባይ በሰላ መልኩ በቀጥታ የሚቃወም ህዝብ ብቻ ሳይሆን ታጋይም ነበር። ለምሳሌ በነበርኩበት ጊዜ ይላሉ ታጋዩ፣ በነበርኩበት ጊዜ ልግለጽ ብል በ1982 ማሰልጠኛ ከነበርነው በሺዎች የምንቆጠሩ ወጣቶች መካከል ህወሓት ግግሃት ወይንም ግንባር ገድሌ ሓርነት ትግራይ የተባለውን ድርጅት በእንጭጩ መደምሰሱ ሲነገረን ይህ የታሪክ ስህተት ነው ብሎ በጥብቅ የሚቃወም ታጋይ ብዙ ነበር ይላሉ። ስልጠናው ተጠናቆ ታጋዮችም ከሆን በኋላ ይህንን አቋማቸውን ይዘው አንድ ቀን ታሪክ ስለሚጠይቃችሁ መልስ ማዘጋጀት ይጠበቅባችኋል በማለት ትግሉን የቀጠሉ ወጣቶች ብዙ ናቸው። ማለሌት አታስፈልግም ብሎ የሚሟገት ተራ ታጋይ ብቻ ሳይሆን እስከ ማዕከላዊ ኮሚቴ ተመራጭ አባላትም ነበሩ። ከደርግ ጋር ድርድር ያስፈልጋል አያስፈልግም በሚለው ጉዳይ ላይም ልዩነቶች ነበሩ። ለምሳሌ በ1983 ዓ.ም የህወሓት አመራር ደርግ በመላ ኢትዮጵያ ተደምስሶ በቤተ መንግስት ውስጥ ብቻ ብናስቀረውም ተጨማሪ ጥፋት ለማትረፍ ከተቀረው የደርግ ኃይል ጋር እንደራደራለን የሚል አቋም ለውይይት ሲያቀርቡ እንኳን በቤተ መንግስት ለታጠረው ደርግ ከመጀመሪያውም ድርድር አያስፈልግም፣ ምክንያቱም ከፋሽስቱ ጋር የሚያደራድር ነጥብ የለንም ሲሉ በአቋማቸው ጸንተው የተሟገቱ በርካታ ታጋዮች ነበሩ። ይህ ትንሽ ሰፋ ያለ የዲሞክራሲ መሰል ምህዳር ግን በኤርትራ ጉዳይ ላይ ፍጹም የሚንሸራሸር አልነበረም። በአንዳንዱ ታጋይ የግል ማህደር ላይ ጎላ ብሎ የተቀመጠው ነጥብ የኤርትራ ትግል ላይ ያለው ወይም ያላት አቋም ምንድነው የሚል ነው። የኤርትራ ትግል ከቀኝ ግዛት ነፃ የመውጣት ትግል ነው ብሎ በግልጽ ያላመነ ታጋይ በትግሉ ለመቀጠል ብቃት እንደሌለ ይቆጠር ነበር። አልፎ ተርፎም በኤርትራ ጉዳይ ላይ ገና ለገና ጥያቄ እንዳያነሳ በአንዳንድ የህወሓት አመራሮች የሚደረገው ውትወታና ታጋይን የማዋከብ አካሄድ ከባድ ፈተና ሆኖ ነበር። የህወሓት ማዕከላዊ ኮሚቴ ግንቦት 20 1983 ዓ.ም ስለ ኤርትራ ነጻነት ያስተላለፈው የድጋፍ መግለጫም መረን የለቀቀ ትህትና የሚታይበት ነበር። ከ30 መራር የተጋድሎ ዓመታት በኋላ ራስህ የምትወስንበት ሁኔታ ፈጥረሃል። ለዚህ ከልብ የመነጨ እንኳን ደስ አለህ እንላለን። እኛ የኢህአዴግ አባላት ታጋይ ወንድሞችህ ብዙ እየተነገረና ብዙ እየተደረገ ሳለ አይምሯችን በዚህ ሳይረበሽ ከመብት ጎን በጽናት ተሰልፈን ታግደናል ይላል መግለጫው። ያኔ የወጣው መግለጫ ሲቀጥል በዚህ ወገንተኝነታችን ደግሞ ኩራትና ወኔ ይሰማናል ይላል። ዛሬ በአዲስ የታሪክ ምዕራፍ መግቢያ በደረስንበት ጊዜም ቢሆን ወለም ዘለም ሳንል እንደ ድሯችን ከመብት ጎን መሰለፋችንን እንደምንቀጥል ልናረጋግጥልህ እንችላለን ይላል። ዓለም አቀፍ ቁጥጥር ባለበት ሁኔታ የራስህ ዕድል በራስህ እንድትወስን እንታገላለን። ውሳኔህ ምንም ይሁን ምን እኛ ለውሳኔህ መከበር አሁንም በጽናት ከጎንህ እንቆማለን። በአካባቢያችን ሰላምና መረጋጋት መስፈን ለሁላችን የሚጠቅም ጉዳይ በመሆኑ በዚህ ጉዳይ ላይ ትብብራችን እየጠበቀ ይሆን ዘንድ እንደ አንድ ጽኑ ጓደኛ እንማጸናለን። ይጠቅመኛል ብለህ የምትወስነው ውሳኔ ምንም ይሁን ምን ለወደፊት የኢትዮጵያና የኤርትራ ህዝቦች የጋራ ጥቅምና ፍላጎት እንደሚኖራቸው አያጠራጥርም። ስለዚህ ውሳኔ እንዳለ ሆኖ ለሁሉም ህዝቦች መልካም ዝምድናና መደጋገፍ በተቻለ መጠን እንድትተጋ እንጠይቃለን። ቀደም ብሎ የጠየቅነው ዋጋ ከፍለን ከጎንህ እንደቆምን ሁሉ ወደፊትም መብትህና ጥቅምህ የሚጻረር ማንኛውም ነገር ይዘን እንደማንቀርብ ልናረጋግጥልህ እንወዳለን በማለት መግለጫ አውጥተው ነበረ። ከደርግ ውድቀት በኋላ በኢትዮጵያ በምዕራብ ትግራይ አንዳንድ ቀበሌዎች ሙሉ በሙሉ ኤርትራውያን ስደተኞች የሰፈሩባቸው ነበሩ። እነዚህ ሰዎች አያት ቅድመ አያቶቻቸው እዛው የተወለዱ ነበሩ። እነዚህ ሰዎች የኤርትራ ነጻነት አያምኑበትም ወይም ግድ አይሰጣቸውም ነበር። በሪፈረንደም ቀን ግን ድምጻቸውን እንዲሰጡ የህወሓት ካድሬዎች በተደጋጋሚ ቀሰቅሷቸው ነበር። በተባሉት መሰረት ድምጽ ሰጡ። ከ5 ዓመት በኋላ ኤርትራ ሲወረን የፖለቲካ ዳፋ ሆነው ድምጽ ሰጣቸዋል ተብለው ጥረግረግ ብለው አገራቸው እንዲሄዱ የተደረገበት ሁኔታ አለ። በ1985 ኤርትራ ነጻ ሀገር መመስረቷ ለዓለም ስታበስር ደግሞ ግብጽ ነጻነቷን ለመቀበል ቀዳሚ ስትሆን ኢትዮጵያ ከግብጽ ቀጥላ ኤርትራ የምትባል አዲስ ሀገር ወደ ተባበሩት መንግስታት መብጣቷን እንደምትቀበል አረጋገጠች። በወቅቱ የኢትዮጵያ ፕሬዝዳንት የነበሩት አቶ መለስ ዜናዊ የነጻነት ድምጹን ለማጽናት አስመራ ተገኝተው ኳስ ሜዳ ለተሰበሰበው ህዝብ ነጻ ሀገር በመሆናችሁ እንኳን ደስ ያላችሁ ብለዋል። ከብዙ ከልክ ያለፉ ማጎብደዶች መካከል የጠቃቆስኳቸው ሁኔታዎችን ለመረዳት በቂ ናቸው ብዬ አስባለሁ ይላሉ ታጋዩ። የታጋዩ ጽሑፍ ሲቀጥል ድብቅነት በሚል ያስቀመጡት ሐሳብ ላይ እንደርሳለን። በዚህ ርዕስ ስር
የሻዕቢያና የህወሓት መሪዎች ያላቸውን ድብቅነት ያስቀምጣሉ። የሻዕቢያና የህወሓት መሪዎች ፍቅርና ጥላቻ በሚመለከት ከውስን ግለሰቦች ውጪ በጉዳዩ ላይ ማንም የጠራ አመለካከት ያለው ተራ ታጋይም ሆነ የህብረተሰብ ክፍል አልነበረም ወይም እንዲኖረው አልተፈለገም። በሁለቱ ድርጅቶች ታጋዮች ዘንድ የግንኙነቱ ዳር ድንበር ከሚረዳው ይልቅ ግራ የሚጋባው ይበዛል። አንዱ በአንዱ ላይ በማዕከላዊ ኮሚቴ ወይም ፖሊስ ቢሮ ደረጃ በተለያዩ ጊዜ የወሰኑት ቃለ ጉባኤም አሁን ይገኛል ብሎ መገመት ያዳግታል። አዲሱ ትውልድማ ግራ መጋባት ብቻ ሳይሆን የተበረዘና በጥላቻ የተለወሰ መረጃ እንዲጋት ተደርጎ ለውሳኔ የሚያበቃው እውቀት የለውም ቢባል ይመረጣል። ደርግና ግብረ አበሮቹ ደግሞ በሁለቱም ድርጅቶች የነበረውን ግንኙነት ባጭሩ ሲገልጹ ሻዕቢያን ገንጣይ፣ ህወሓትን ደግሞ አስገንጣይ ቡችላ ይሉት ነበር። ለአጥኒ ግራ ከሚያጋባቸው ባሻገር አንዳንድ ጊዜ ወደ ተካረረ ሁኔታም ይገቡ ነበር። ለምሳሌ በ1977 ዓ.ም ከ1 ሚሊዮን በላይ የትግራይ ህዝብ በድርቅ ጠኔ በተመታ ጊዜ ከነዚሁ መካከል በመቶ ሺህ የሚቆጠር ህዝብ በህወሓት አማካኝነት ወደ ሱዳን መጠለያ ጣቢያ በመጓጓዝ ላይ ሳለ ሻዕቢያ በኤርትራ ምድር አናሳልፍም ብለው ህዝቡ ላይ ሞት ፈርዷል በማለት ህወሓት ሲኮንነው እንሰማለን። ሻዕቢያም እስከ አዲስ አበባ በትከሻ የታዝሎ የገባው ህወሓት ከርቶኛል፣ እነሱ አዘውትረው የሚናገሯት ደቂማይ ጠለምቲ ከግደት ውሃ የተፈጠረ ሲሉ አምረው ህወሓትን ይኮንናሉ። አንዳንዴ ደግሞ አትንኪኝ አትነካኪኝ ያልዋልኩበት ነገር ከኋላ እየተወራብኝ ነው የሚል ሽሙጥ እየዘፈኑ ሊናጩና ለመናቆር ቋፍ ላይ ሲደርሱ ይታያሉ። በአንጻሩ ደግሞ ፍቅራችን በደምና ባጥንት የተገነባ ነው ሲሉ ተደምጠዋል። በአጭሩ የሁለቱም ድርጅቶች የፍቅርና የጥላቻ ወሰን ምን እንደሆነ ለህዝብ ድብቅ ነበር። አንዳንድ የውስጥ አዋቂዎች እንደሚሉት ሁለቱም ድርጅቶች ደርግን ከጣሉ በኋላ የየራሳቸው ሚና በመጫወት አንዱ ባንዱ ላይ በወጥመድ ለመጠላለፍ አሲረው ነው ትግሉን ያካሄዱት ይላሉ። ለምሳሌ ያለ ህወሓት ተሳትፎ ደርግ አይወድቅም ብሎ ያመኑት የሻዕቢያ መሪዎች ደርግ ወድቆላቸው ኤርትራን ከተቆጣጠሩ በኋላ ሌሎች የኢትዮጵያ ብሔር ብሔረሰቦች ህወሓት ላይ በማነሳሳትና በማጋጨት ህወሓትን ለመጣል እንደ ትልቅ የቤት ስራ ይዘውት ተጉዘዋል የሚሉ ተንታኞች አሉ። የህወሓት መሪዎች በበኩላቸው በሻዕቢያ ድጋፍ ደርግን ከጣሉ በኋላ የሻዕቢያ የፖለቲካ ደንባራነቱና ደንባራነቱ የወለደው ጸረ ዲሞክራሲያዊነቱ ለኤርትራ ህዝብ በማሳየት በማነሳሳትና ለመጣል ልክ እባብ ለባብ ይታያል ካብ ለካብ እንዲሉ ተተናክለው ትግሉን እንደመረሩት ይናገራሉ። በእርግጥም ኋላ ላይ በታየው መሰሪ አካሄዳቸው ተቻችለው የአካባቢያችንን ሰላም በማስቀጠል ልማታችንን እንደማጎልበት እርስ በርሳቸው ሲፋጁ እኛንም ሲያፋጁ ከርመዋል ተብለው በብዙ ፖለቲከኞች ይተቻሉ። በአጠቃላይ አቶ ኢሳያስ አፈወርቄ ባድመን ከወረረ በኋላ ለወያኔ የ100 ዓመት የቤት ስራ ሰጥቻለሁ ብሎ ራሱ እንዳጋለጠው ሁለቱም ድርጅቶች አንዱ በሌላው ላይ የቤት ስራ አዘጋጅተው ነበር ደርግን የደመሰሱት የሚሉ ተንታኞች በርካታ ናቸው። ጸሐፊው ቀጥለው የድርጅቱ አቋም የህዝብ አቋም እንደሆነ ተደርጎ የሚወሰድበት አካሄድ ስህተት መሆኑን ይራራሉ። የትግራይ ህዝብና ህወሓት ጭቆናን በመጥላት የሚለያቸው ነገር የለም። ህዝቡና ድርጅቱ በመሬት ጉዳይ ላይ የያዙት አቋም ፍጹም የማይቀለበስና አንድ ነው። የትግራይ አርሶ አደር መሬትን እንደ ማንነቱ መገለጫ የህልውናው መሰረትና ሉዓላዊነቱ አድርጎ ይቆጥራል። ስለዚህ መሬት ላራሹ የሚለው የህወሓት አቋም የህዝብም አቋም ነው። የትግራይ ህዝብ በመሬት ደረጃ ከማንም በላይ ወይም ከማንም በታች ሊሆን የማይፈልግ በራሱ ሊደርስ የማይፈልግ ነገር በሌሎች ላይ ማድረግ የማያስብ ህዝብ ነው። ይህንን አቋሙ ስለሌሎች ገና ያልተደራጁ ህዝቦች ሲል መስዋዕትነት በመክፈል ጭምር በተግባር አረጋግጧል። ይህንን የህዝብ አቋምና አስተሳሰብ ከህወሓት የትግል ምሰሶች አንዱ ሆኖ በመቀመጡ በተግባር ግድፈቶች ቢታዩበትም ህዝቡና ድርጅቱ ከሚያዋህዳቸው መሰረታዊ አቋሞች ዋናው ነው። የትግራይ ህዝብ ማለት ግን እንደ ማንኛውም ብሔር በእድሜ፣ በጾታ፣ በትምህርት ደረጃ፣ በግል ራዕይ ወዘተ የተለያየ ነው። ስለዚህ በሁሉም ነገር ድርጅቱና ህዝቡ አንድ ናቸው ብሎ መውሰድ አይቻልም። ይህ ሆኖ ሳለ ታዲያ ለምን በስሙ ሲማልና ሲገዘት ህዝቡ ዝም አለ? ህዝቡና ድርጅቱ በገነት ተሰርቶ የወረደ ግንኙነት እንደነበራቸው አስመስሎ ሲዘፈንስ ለምን እምቢታውን አላሰማም የሚሉ ጥያቄዎች ሊነሱ ይችላሉ። መልሱ እጅግ በጣም ቀላል ነው። የመጀመሪያውና ቀላሉ መልስ እያንዳንዱ የህወሓት መሪ መግለጫ ሲጎስም የህዝቡ ይሁንታ አይጠይቅም። በህወሓት መሪዎች በኩል ሻዕቢያን የሚመለከት መግለጫዎችና ድጋፎች በሚቀርቡበት ጊዜ ድርጅቱ ማለት ህዝቡ፣ ህዝቡ ማለት ደግሞ ድርጅቱ ነው ብሎ የሚቀላቀል ቢሆንም የትግራይ ህዝብ ይሁንታ ወይም አስተያየት ፈጽሞ የማይጠየቅ ነበር። ይልቁንስ በትግራይ ህዝብ ስም መልእክታችንን እናስተላልፋለን በማለት ህዝቡ የድርጅቱ ኃጢአትም ይሁን ጽድቅ እንዲጋራ ማድረግ የተለመደ ነው። የኤርትራ እድል በሚመለከትም በጣም የጠበቀ የጎላና የመረረ ተቃውሞ ከሚሰነዘርባቸው ነጥቦች አንዱ
ነበር። የህወሓት መሪዎች ከሻዕቢያ ጋር የነበራቸው ግንኙነት የታክቲክ የሚበሉት የስትራቴጂ ፈጽሞ አያስፈልግም በማለት ድምጹን እያሰማ ትግሉን የሚቀጥል ሲቪል የህብረተሰብ አካል ብቻም ሳይሆን ጠመንጃ ያዥ ታጋይም ጭምር ብዙ ነበረ። አሁን በታክቲክ ደረጃ ቢያስፈልግም የሻዕቢያ አምባገነንነትና ቡርዣዊ ተፈጥሮ ለወደፊቱ እኛንም መፈታተኑ ስለማይቀር ከደርግ ድምሰሳ በኋላ አፈሙዛችንን ወደ ሻዕቢያ ማዞራችን አይቀርም እያሉ ትግሉን የሚቀጥሉ ታጋዮች ብዙ ነበሩ። በሺዎች የሚቆጠሩ ታጋዮች የኤርትራን መገንጠል ጥያቄ ጥቂት ልሂቃን ለስትራቴጂካዊ የስልጣን ጥማታቸው ማርኪያ የሚጠቀሙበት አሳሳች ደባ እንጂ የህዝቡ እምነት አይደለም ብለው ሽንጣቸውን ገትረው የሚከራከሩ ነበሩ። ይሁንና ጥያቄዎች በአግባቡ የሚመለሱበት ጊዜና አመቺ ሁኔታ እንዲያገኙ መጠየቅ ብልህነት ነው። ማአንቲ መጎጎ ትህለፍ እታ እንጭዋ ለምጣዱ ሲባል አይጧ ትለፍ ማለት ክፋት አይደለም። ይህ የትግራይ ህዝብ ታጋሽነትና አዋቂነት ያሳያል። ችግር በሌለው ዓለም የሚኖር ሰው የለም። የችግር አጣዳፊነትና የጥፋት ደረጃ በቅደም ተከተል አስቀምጦ ለመፍታት የሚያስብ ህዝብ ደግሞ ብልህ ነው። ድርጅቱ አሁን የያዘው አቋም ከግማሽ በላይ እስማማበታለሁ። ባልተስማማባቸው ጉዳዮች በስሜ የመነገዱ ጉዳይ ደግሞ አብሬው በመታገል ከደርግ ድምሰሳ በኋላ በሂደት አስተምረዋለሁ ማለቱ በሳል የፖለቲካ አካሄድ ነው። ህዝቡ የህወሓት መሪዎች ምንጊዜ ሜኒ ተማሪ ናቸው ብሎ ማመኑም ትክክል ነበረ። ስለዚህ ህዝቡና ድርጅቱ አልፋና ኦሜጋ አድርጎ ማየት የትም አያደርስም። ፍላጎቱና እምነቱን በሚወክልበት ጊዜ የትግራይ ህዝብ ለህወሓት ጋሻና መከታ መሆኑ ትክክል ነበር። በአረም እየተወጠ በሄደ ጊዜ በዚህ የተነሳ የህዝቡን ጥቅም የሚሸረሽር አቋሞች ከያዘ ደግሞ ቀይ መስመር ሊያበጅለት የግድ ነው። ስለዚህ የትግራይ ህዝብና ህወሓት የአንድ ሳንቲም ሁለት ገጽታ አድርጎ መመልከት የህዝብና የድርጅትን ተፈጥሮን ማምታታት ነው። ህዝብ ነዋሪ ነው፣ ድርጅት ግን ይወለዳል፣ ያድጋል፣ ይሞታል፣ ይተካል። ስለዚህ ድርጅትና ህዝብ አንድ አድርጎ መመልከት የህዝብን ዘላለማዊነት የድርጅትን ሟችነት አለመቀበል ነው። የትግራይ ህዝብ ህወሓት አሟሟቷ ከፍቶ ያለ መሪ ድርጅት የጠላታችን ሲሳይ እንዳይሆን አማራጭና የተሻለ ፓርቲን መስርት ብሎ እየተማጸነ ባለበት ወሳኝ ጊዜ የህወሓት የለጋሲ አራማጆች አሽከር ካድሬዎች ዘላለማዊ ነው ቢሉም ህወሓት እንደሆነ ተወለደ፣ አደገ፣ አረጀ፣ መጨረሻም በመሪዎቹ አቋም መከለስ ሰበብ ለሞት የተንፈራገጠ መሆኑን የሚተርኩ የፖለቲካ ተንታኞች ብዙ ናቸው። የተከበራችሁ የፕሮግራማችን ተከታታዮች፣ ጸሐፊው በዚህ ጉዳይ ላይ ያላቸው ትንታኔ ሰፋ ያለና ብዙ ጉዳዮችን ያካተተ ነው። ለዛሬ ያቀረብንላችሁ ይህን ይመስላል። ስለተከታተላችሁን እናመሰግናለን።